ሰላም ሰላም ቤተሰብ እንዴት ናችሁ? እንግዲህ ነፂ በምታዩት መልኩ የድሮ ፍቅረኛዋን የራሷ አድርጋ እየሳቀች ፍክት ፏ ብላ መታልናለች። ይሄንን ጠብቄ ነበር። ምክንያቱም አብርሽ የሚፈልገው መነጋገሪያ መሆንና አትርሱኝ ማለትን ስለሆነ የሚፈልገው። ትላንትና እንግዲህ ብዙ ነገር ሲናገር ነበረ። አብዛኞቹ እንደውም ሩታም እሱም በቅኔ ሲናገሩ ነበረ። ጥቅም ስላየች ነው እንደዚህ ነው ምናምን እያሉ ነበረ። ነገር ግን እንግዲህ አብርሽ እንደምታዩት ከድሮ ፍቅረኛው ጋር እንደዚህ እየሳቀ ፍክት በቃ ደስ ብሎት ይታያል። ነገር ግን እኔ እዚህ ጋር ምንም እያስተማሩ ነው ብዬ አላስብም። ምክንያቱም የድሮ ፍቅረኛውን አስለቅሶ ከዛ ደግሞ እንደገና ሌላ እኔ ከሁሉም ሴት መርጫት ነው ሩታን ያገባኋት ብሏል አይደለ? ስለዚህ ከሁሉም ሴት አብልጠህ መርጠህ እስካገባሃት ድረስ ለምንድን ነው ካለፈ ህይወት ጋር ከፍቅር ጋር ብዙ ነገር አድርገሃት ከዛ መልሰህ ታርቀህ እንደዚህ ይታረቅ ምናምን እያላችሁ ነበረ። አሁን ደግሞ ይችን ልጅም ብዙ ነገር አልቅሳ ራሷን እስከ ማጥፋት ድረስ ደርሳ ዛሬ ላይ ደግሞ ጭራሽ አግኝታት በጣም ደስተኛ ነው የምትመስለው። ስትታይም ስላገኘሃት ደስ ያለህ ነው የሚመስለው። ስለዚህ ደስተኛ ነህ እና ሩታን ሚስትህን ቤት አስገብተህ እሷን የምትወዳት ከሆነ ይሄን ነገሮችን መስራት አይጠበቅብህም ነበር። በእርግጥ ፈቅዳ ሊሆን ይችላል። በቃ ገንዘብ ነው ስራ ነው እየሰራችሁ የሚመስለኝ እና ብዙዎቻችሁ አሁን ከነፂ ጎንነን ከአብርሽ ጎንነን ሩታ ምናምን እያላችሁ አትሳደቡ። ምክንያቱም ትላንትና ነፂን በጣም ስትሰድዋት ነበረ። በህይወታቸው አትግቢ እንደዚህ አትሁኝ እያላችሁ፣ ዛሬ ግን ይኸው አብሯት እያለ ጭራሽ ደስተኛ ሆኖ እየሳቀ ነው የሚገኘው አይደል እንዴ? ስለዚህ ከማንም ጎን ሳትሆኑ ማየት ከፈለጋችሁ መከታተል ተፈልጋችሁ ሁሉንም ዝም ብላችሁ ብትከታተሉ ብዬ ነው የምናገረው ማለት ነው። ምክንያቱም እነሱ እየተመካከሩ ነው የሚሰሩት። ተመልካችን ነው እያወዛገቡ የሚገኙት እንጂ እነሱ ሁሉም እየተመካከሩ ነው የሚሰሩት። ገባችሁ? ይሄ ነው የምለው ባይ